እመቤት ወንድሙ እባላለሁ። ኩክየለሽ ማርያምን ማቃት 15 ዓመቴ ነው። 15 ዓመት ሙሉ እየተመላለስኩኝ ነው። መጀመሪያ ስመጣ እርጉዝ ነበርኩኝ። የመጀመሪያ ልጄ ሴት ነች። ቤተክርስቲያኑን አላውቀውም። ድንግል ሆይ የምወልደውን ልጅ ወንድ አድርጊልኝ አልኳት። ማታ ላይ ህልም አየሁኝ። አንድ ጠና ያሉ ሴት እርጉዞች ተሰብስበን ያንቺ ልጅ ሴት ናት፣ ያንቺ ልጅ ወንድ ነው እያሉ ይሉ ነበር። እኔ ጋር ሲደርሱ ያንቺ ልጅ ወንድ ነው አሉኝ። ከዛ ወንድ ልጅ ወልጄ ያ ልጅ 15 ዓመት ነው ይዤ እመጣለሁ ብዬ ነበር የተሳልኩትኝ። አራስ ተሸክሜ መጥቻለሁ። ወንድ ልጅ ሰጠችኝ። ከዛ በመቀጠል ደግሞ እኔ እዚህ ስመጣ ዲፕሎማ ብቻ ነበር የነበረኝ። ድንግል ማርያም ድግሬን ተምሬ ጨረስኩኝ፣ ማስተርሴን ያስኩኝ። እንደገና ደግሞ 2 ልጆች ሰጠችኝ። ቤትም የለኝም ነበረ። የኮንዶሚኒየም ቤት ተመዝግቤያለሁኝ። እጣ ሲወጣ ባለቤቴ ትንሽ ስለተጨናነቀ የኛን እጣ የምትሰጠን ድንግል ማርያም ነች፣ ሰው አይደለም የሚሰጠን አልኩና እዚህም ስለ አድኖ አለ የሚሸጥ በራፉ ላይ እሱን ግርግዳ ላይ ለጥፌ ቡኩን እዛ ውስጥ ነበር የከተትኩትኝ። እንደዚህ የካቲት 40 በ60 ሁለተኛው ዕጣ ነው የደረሰኝ። የካቲት መጋቢት ላይ ነው ዕጣ የወጣው። ልክ መጋቢት መድኃኒዓለም ነበረ። ህፃኗ ልጄ የዛኔ 3 ዓመቷ ነው። አውጥታ ከማርያም ጋር ደግሞ መድኃኒዓለም ጋር አደረገችው። ዕጣ ሲወጣ ባለ 2 መኝታ ቤት ወጣልኝ። ቤት ሰጠችኝ ድንግል ማርያም ማለት ነው። ዛሬ አሁን ነግሪያት ነገ ከነገ ወዲያ ማታሳድር እናት ናት ያለችኝ። ለዛ ነው የምመላለሰው። አሁን ደግሞ 2 ብርቱ ጉዳይ ገጥሞኛል። እንደምታሳካልኝ አምናለሁ። አንድ የእህቴ ልጅ አንደበቱ አይናገርም፣ ትፈታልኛለች። በዛ ላይ ስኳር በሽተኛ ሆኗል ተብለናል። እንደምታድነው አውቃለሁ። የፊቴ ሮብ ደግሞ የህግ ጉዳይ ገጥሞኛል። ያንንም እንደምታሳካልኝ አውቃለሁ። የኔ ዳኛ ድንግል ማርያም ናት። የኔ ጠበቃ ድንግል ማርያም ናት። ጠበቃ የለኝም፣ ድንግል ናት። ታሳካዋለች። መጥቼ ደግሞ እንደምመሰክር አልጠራጠርም። ጸሎት አድርጉልኝ። አመሰግናለሁ።